ሰላም ሁላችሁም። ያው ወደ መጣንበት ጉዳይ ከመግባታችን በፊት ብዙዎቻችን በህይወታችን የሆነ ነገር ሲደረግ አይተን ማድረግ የምንፈልገው ነገር እኔ ለምሳሌ የሆነ ነገር ባደረግኩት ብዬ ማስበው የሆነ ሰው እርዳታ እያደረገ ቪዲዮ ሲሰራ ስናይ ብዙዎቻችን ቢኖረኝ እኮ እኔም አደርገው ነበር፣ በቃ እኔም ረዳ ነበር እንላለን አይደል? ዛሬ ደግሞ ምንም ሳናወጣ እኛ ሳይቀነስብን ሰውን መርዳት የምንችልበት መንገድ ነው ቅድሚያ ልነግራችሁ የምፈልገው። ለምሳሌ እኔን አሁን እንድትረዱኝ እፈልጋለሁ። በምን መንገድ መሰላችሁ? ምንም እናንተ የሚቀነስ ነገር የለውም፣ ግን ለእኔ እናንተ አንድ ጣት ተጠቅማችሁ የምታደርጉት ሰብስክራይብ የወደፊት ህይወቴን ይመራዋልና ሰብስክራይብ በማድረግ እርዱኝ። እርዳታ መርዳት እንፈልጋለን እያላችሁ እያያችሁ በልባችሁ ግን ሳይኖራችሁ ልባችሁን መሻት ሳትፈጽሙ ለቀራችሁ ዛሬ ከትንሹ ጀምሮ ሰብስክራይብ በማድረግ እርዱኝ። ያው የምናወራው ስለ አንድ ጥበበኛ ነው። ባይዘው ጥበበኛ እንኳን ለማለት ትንሽ ግን እኔ በራሴ የህይወት ፕሪንሲፕል ጥበበኛ ማለት ህይወቱን የቀየረ የቤተሰቦቹን ህይወት መቀየር የቻለ የራሱን ህይወት ከነበረበት ድክመት ወጥቶ ወደ ደህና ህይወት ራሱን የቀየረ ሰው ጥበበኛ ነው ብዬ አምናለሁ። ማንም ሰውም የሚያምንበት ነገር ስለሆነ ማለት ነው። እና ራሱን አግዝፎ ያወጣና ራሱን የቀየረ ማንም በቃ የማንንም ነቀፌታ ሳይሰማ የማንንም ወቀሳ ሳይሰማ ራሱን መቀየር የቻለ ልጅ ነውና አሁን በሶሻል ሚዲያው ላይ ትልቅ ተጽዕኖ እየፈጠረ ያለ በሙዚቃው ዓለምም እንግዲህ በሙዚቃው ኢንዱስትሪ ውስጥ ገብቷል። ብዙዎች ሙዚቃውን አይወዱለትምና ይነቅፉታል። ብዙዎች ግን ያን ነቀፌታ ሳይሰማ ማንኛውም አለው ሚል አርቲስት ሙዚቃ ለቆ ከሚታይለት ቪው የሱ እጥፍ እየታየለት ያለ ነውና ያ ማለት ደግሞ ጥበብ ነው፣ መጠቀም ነው። በቃ ኢንዱስትሪውን መጠቀም ነው። ኢንዱስትሪውን ተጠቅሞ ገንዘብ እየሰራ ነው። ገንዘብ ሜክ እያደረገ የቤተሰቡን ህይወት እየቀየረ ነው። የራሱን ህይወት ቀይሯል። ዛሬ ላይ የራሱ የሆነ ቤት፣ የራሱ የሆነ መኪና ያለው በጣም ትልቅ ቲክታከር እና ኢንፍሉዌንሰር የሆነ ልጅ ነውና ይሄ ልጅ ብዙዎቻችን ሳንናገር መገመት እንችላለንና እስጢፋኖስ ቶማስ ይባላል። የተወለደው በተወዳጇ ከተማችንና በጣም የተወለደው የእድገት ቦታውም እዛው አዲስ አበባ ላይ ነውና በመዲናችን ከተማ አሁን ላይ ደግሞ በጣም እየተቀየረች ባለችው ታላቋ ከተማ ውስጥ ነው። ተወልዶም ያደገውም እዛው ነው እና በመጀመሪያዎቹ አካባቢ በፊልም ነበር የምናውቀው። አሁን ግን ራሱን ቀይሮ ሶሻል ሚዲያ ላይ ወደ ቲክታክ መጥቶ በቲክታክ ላይ በጣም ደና ነገሮችን ሜክ ማድረግ የቻለ ነው። በጣም ብዙ ነገሮችን በጣም ብዙ ሰዎች ዘንድ ተወዳጅነትን ያገኘ ብዙ ሰዎች ዘንድ ደግሞ ቡጢ ማለት ይቻላል የሚወረውሩት የስድብ ቡጢ ነውና ግን ያን ተቋቁሞ አሁን ላይ የራሱን ህይወት ቀይሯል። የቤተሰቦቹንም ህይወት ቀይሯል። ብዙ ጊዜውን የኖረው ከአያቱ ጋር ነው። እንዲያውም ከመጀመሪያው የምናውቀው ከአያቱ ጋር በሚሰራቸው ኮንቴንቶች ነበረ ቲክቶክ ላይ እና በጣም አያቱን እንደሚወዳት ይናገራል ብዙ ጊዜና የሚኖረውም ከአያቱ ጋር ነበረ። እና ምንድነው ዋናው ነገር እዚህ ላይ ልንማርበት የሚገባን ነገር እስጢፋኖስ ራሱን የቀየረው የማንንም ወቀሳ ቲክቶክ ላይ እንዲያውም ባለፈው አመት ላይ በጣም በቃ የሱ ቪዲዮዎች በመጠቀም በጣም ብዙ ሚመሮች ሰርተውበታል። በሱ ቪዲዮዎች በቃ እና በጣም ብዙዎች ሲለክፉት፣ ሲሰድቡት፣ በቃ ሲያንቋሽሹት ኖረዋል። ግን ዛሬ ላይ እንደዛ ሚም ከሚያደርጉበት ሰዎች የተሻለ ህይወት ኑሮት ከነሱ የተሻለ መኪና ይዞ እነሱ በእግራቸው ሲሄዱ ኮሜንት ላይ የሰደቡት በሙሉ በእግራቸው እየሄዱ እሱ በመኪና እየሄደ ነውና ህይወትን ለመቀየር በመጀመሪያ ደረጃ ራሳችንን
በቃ ስድብ የሁሉንም ስድብና ሁሉንም ነቀፌታ ችለን መሆን አለበት ብዬ አምናለሁ። ምክንያቱም ከሱ ላይ ልንማረው የሚገባውም ያ ስለሆነ ማለት ነው። የቀየረም ራሱን ማንንም መስማት ስላቆመ እንጂ ሁሌም ነቀፌታን የምንሰማ ስድብን የምንቀበል ሰው ያለንን ሁሉ የምንሰማ ከሆነ አይደለም ህይወታችንን መቀየር በልቶ ማደርና ጠጥቶ ማደርም ሊከብደን ይችላልና እሱ አሁን ላይ የተሻለ ህይወት የኖረው ራሱን ማኔጅ አድርጎ ራሱን ኮንትሮል አድርጎ ያለማንም አስተያየት ያለማንም ነቀፌታና ያለማንም ወቀሳ አይደለም እዚህ ላይ የደረሰው ማንንም ሳይሰማ በመቅረቱና ራሱን ኮንትሮል ማድረግ ራሱን ማኔጅ ማድረግ ስለቻለ ነውና ራሳችንን ማኔጅ ማድረግ እንሞክር። ራሳችንን ከምንም ነቀፌታ ለመጠበቅ እንሞክርና ራሳችንን ለለውጥ እናዘጋጅ እና ሰብስክራይብ ማድረግ እንዳትረሱ። ያው አዲስ ስለሆነ ለአዲስ ጅማሮ ቪዲዮ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዩቲዩባችንን ለማሳደግ እየጣርን ነው። ሌላ ኮንቴንቶችን ይዘን እንመጣለን ወደፊቱ።